በአህጉራችን አፍሪካ በዩጋንዳ ትንሽ ከተማ ውስጥ የምትኖረው አንዲት የሴት ጠንቋይ 7 ወንዶችን አግብታለች። ውድ የቤቴ ሚዲያ ተከታታዮች እንደምሰነበታችሁ። በዛሬው ፕሮግራማችን አንድ አጠር ያለ ፕሮግራም ይዘላችሁ ቀርበናል። አብራችሁን ቆዩ። በዓለማችን ብዙ አስደናቂና ገራሚ ነገሮች በየጊዜው ይሰማሉ። ከነዚህም መካከል በአህጉራችን አፍሪካ በዩጋንዳ ትንሽ ከተማ ውስጥ የምትኖረው አንዲት የሴት ጠንቋይ 7 ወንዶችን አግብታለች። ብዙ ከምንሰማቸው ታሪኮች የተለየ ተግባር የምታከናውነው ይህች ሴት በሕይወት ዘመኗ ፀጉሯን ተቆርጣ አታውቅም። የሞቱ ሰዎችን ወደዚች ዓለም መልሳ እንደምታመጣ ትናገራለች። ባኑ ባቸራ ባፍውዬ ባካጋሩክ ባባራፍውዬ abantu bagiraga neza bakifuza ko nabandi bantu batahura n'ibibazo nigo 7 ወንዶችን ያገባች ስትሆን እንደ አስፈላጊነቱ ሌሎች ወንዶችን ማግባቷ እንደማይቀር ትናገራለች። በሚገርም ሁኔታ ከ7ቱም ባለቤቶቿ ጋር በሰላምና በፍቅር ነው የምትኖረው። እንዴት ያለምንም ችግር 7ቱም ባሎቿን ይዛ እየኖረች ነው የሚለው አግራሞትን የፈጠረ ታሪክ ነው። ይከታተሉ። በዓለማችን የጋብቻ መስፈርት ውስጥ በስፋት የሚታወቀው አንድ ወንድ ከአንድ ሴት ጋር ሲጋባ ሲሆን ከዛ የዘለለ ሲሆን ደግሞ አንድ ወንድ የተለያዩ ሴቶችን ሲያገባ መሆኑ ግልጽ ነው። ነገር ግን አንድ ሴት ከአንድ ወንድ በላይ ስታገባ ይህ ለመጀመሪያ ሳይሆን አይቀርም። ፖሊያንድሪ ትሰኛለች። በጥንቁልና ሕይወት የምትተዳደር የ7 ባሎች ሚስት ናት። ራሷን የባህል ሐኪም ነኝ ብላ ነው የምትጠራው። ይህች ሴት በአካባቢዋ ነዋሪዎች ዘንድ የገጠማቸውን ችግሮች በባህላዊ መንገድ ጥንቆላን ባካተተ መልኩ እልባት የምትሰጥ ተደርጋ ትታወቃለች። እንደምትለው የሙት መንፈስን በመጠቀም ነው ለታመሙት መድኃኒት፣ ለሞቱት ሰዎችን ደግሞ ወደ ሕይወት መመለስ የምችለው ትላለች። የሞተ ሰውን ወደ ሕይወት ማምጣት እንደምትችል ሳይቀር አበክራ ትናገራለች። ራሷን በመጽሐፍ ቅዱስ ላይ ያለውን ሳምሶንን የምታመሳስለው ይህች ሴት ለቤተሰቦቿ ብቸኛ ልጅ ስትሆን አያቷ ሳትቀር ፀጉሯን ተቆርጣ እንደማጣቅ ትናገራለች። እናም በፀጉሯ ላይ ያለው ኃይል የእሷ የአስማት ውጤት እንደሆነም ሳይቀር አበክራ ትናገራለች። ሙገቦ ቢታ ሳምሶን ወምሪ ቢቢሪያ ወሙሰት ያራፊቴ ንሁይ ዋንጀሪሩ ናንጄ በጎረቤቶቿ ዘንድ ለምን ብዙ ባል እንዳገባች ግራ በመጋባት ሲጠይቋት ውቃቢዋ ፈቅዶላት እንደሆነ ትናገራለች። ይህም ለምን ተብላ ስትጠየቅ በእኔ ዘንድ ብዙ ልጆችን እንዳፈራ ጭምር ነው። ባሎቼ እንዲሆኑ ብዙ ድካምና እንግልት አይጠብቀኝም። ምክንያቱም የመረጥኩትን ውቃቤ የፈቀደልኝን ባሌ ነብዬ መጥራትና ማግባት እችላለሁ። ብዙ ጊዜ ውቃቤ ሲነግረኝ በአካባቢ ያሉትን ሰዎች ሲሆን መልካም ባህሪና በጥንቆላና ተገዢ የሆኑትን ሰዎች ነው ውቃቢዎቹ ሲገልጹልኝ። ከዛም አጠናቸውና አገባቸዋለሁ። እኔን የጥንቆላና አቅም ማንም አይገዳደረኝም። ስለዚህ ያለምንም ችግር ጠርቼ አገባቸዋለሁ። 7ቱም ባሎችሽ በአንድ ቤት ውስጥ ነው የሚኖሩት ተብላ ብትጠየቅ 7ቱም ባሎቼ የራሳቸው ቤት አላቸው፣ እነሱም እኔ ነኝ የሠራሁላቸው ትላለች። ፍቅር ለመስራት ሳስብ እኔ በፈለግኩትና በመረጥኩበት ቦታ ነው ፍቅር የማካሄደው። ይህ ደግሞ 7ቱም ባሎቼ ውስጣቸው ቅራኔ እንዳያሳድር አድርጓል። ከ6 ባሎቼ 6 ልጆች አፍርቻለሁ። አንደኛው ባሌ 1 ልጅ ይቀረኛል። የአካባቢው ሰዎች በጣም ይፈሩኛል። ለምን እንደሆነ ባላውቅም እኔ እንደ ማንኛውም ሰው ነኝ። አንዳንዴ እንዴት ከ7 ወንዶች ጋር ያለ ችግር ትኖራለች ብለው ይገረማሉ። እኔ መንፈስ ማንም ሰው እንዳይነካኝ የሚያደርግ ነው። ማንም አይደፍረኝም። ስለ ይሄ 7 ወንዶች አይደሉም ሌሎቹንም በፍቅርና መልካምነት አብረው እንዲኖሩ ማድረግ እችላለሁ። አንደኛው
ሁለተኛው ባለቤቷ ስለ ጉዳዩ ተጠይቆ እንዲህ ይላል። በስልክ ደውላ ጠርታኝ ታገባኛለህ ስትለኝ በጣም ደስ ነው ያለኝ። ምክንያቱም እሷ የዚህ አካባቢ ሰዎች ዶክተር ናት። ntabwo kunangiye kirekire ariko haciye urukundo n'abantu bashobora kubana nawe urabizi badakunda በዚህ ላይ ለሁላችንም ፍቅር ትሰጠናለች። ያ ደግሞ እርስ በርሳችን እንድንቻቻል እንድንረዳዳ አድርጎናል። በዚህም ደስተኞች ነን ይላል። ሁልጊዜ ውቃቢዎቿን በመጠየቅ ለሁሉም ባሎቿ እኩል እንክብካቤ ታደርግላቸዋለች። ያ ደግሞ በጣም ደስተኛ ያደርጋቸዋል። የአካባቢው ሰዎች እንደሚሉት አይደለም። እኛ በፍቅር ነው የምንኖር። ሌላም ባል ብታመጣ ደስተኛ ሆነን ነው የምንቀበለው ይላል። ውድ የቤቴ ሚዲያ ተከታታዮች የዛሬውን ፕሮግራም እንደዚህ ያቀረብንላችሁ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቤቴ ሚዲያ ሰብስክራይብ፣ ሼር፣ ላይክ በማድረግ አብራችሁን ሁኑ። መልካም ሳምንት።